ራዩን መቀበል ለተሳነው ዓለም በሕይወቱ በኋለኛው ዘመን ባሰፈረው ማስታወሻ ላይ ይህ ዘመን የእናንተ ሊሆን ይችላል፣ ቀጣዩ ዘመን ግን የኔ ነው ሲል ጽፏል። ባለ ህልሙ ኒኮላስ ቴስላ ማን ነው? ብዙ ሰዎች የቴስላ ትልቁ ጥፋት ከጊዜው ቀድሞ መወለዱ ነው ይላሉ። በቢሊዮን የሚቆጠሩ የዓለማችን ህዝብ በየቀኑ እንደ ዋዛ የሚጠቀሙባቸው የኤሌክትሪክና የኤሌክትሮኒክስ ቁሶች ጀርባ እንደ ምናብ ገኖ እንደሚወጣ ሲታሰብ አጀብ ያስብል ይሆን? የዚህን ታላቅ ሰው ስራ የገመገሙ ባለሙያዎች እንደሚሉት ግን ከሞተ 70 የሚሆኑ ዓመታት ቢሆነውም እንኳ ለዓለማችን ያለማቸው ረቂቅ ቴክኖሎጂዎችን ለመቀበል ዓለም ገና አሁንም ዝግጁ አይመስለንም ብለዋል። ዛሬ ታሪኩን በጥልቀት የምንዳስሰው ሰርቢያ አሜሪካዊ ኤሌክትሪክ መሐንዲስና ስፍር ቁጥር የሌላቸው ፈጠራ ባለቤት ኒኮላስ ቴስላ ከሰርቢያ ምድር የተገኘ ባለምጡቅ አእምሮ የበርካታ ሳይንሳዊ ግኝቶች ባለቤት መሆኑን ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ብዙዎች የዘገቡለት ረጃጅም ዶኩመንተሪ ፊልሞች በሂስቶሪ ቻናል የተሰሩለትና የተላለፉለት ድንቅ ሳይንቲስት ነው። ከጊዜው ቀድሞ የተወለደ እያሉ አንዳንዶቹ ሲያሞካሹት፣ የተለየ ሀሳቡና ሳይንሳዊ ግኝቱ የሚቆጠቁጣቸው የተለያዩ ተቀናቃኞቹ ደግሞ እብዱ ሳይንቲስት እያሉ ይጠሩታል። ቴስላ በ20ኛው ክፍለ ዘመን መጀመሪያ ላይ ስለ ተለዋዋጭ ጅረትና የሬዲዮ ሞገዶች፣ ስለ አንዳንድ የወደፊት ሀሳቦች ምርምር ያደርግ ነበር። ኒኮላስ ቴስላ የተወለደው ሐምሌ 10 ቀን በ1856 ዓ.ም ነው። በወቅቱ የኦስትሪያ ግዛት አካል በነበረችው ዛሬ በክሮኤሺያ ነው። ቴስላ ፈጣሪ መሐንዲስና ባለራዕይ ነበር። ተለዋዋጭ ጅረት ወይም የኤሲ ኃይል ዛሬ ቤቶቻችን ላይ እና ከተሞቻችንን የሚያንቀሳቅሰው ስርዓት የገነባው ኒኮላስ ቴስላ ነው ብንል ማጋነን አይሆንብንም። በ1880ዎቹ መጨረሻ ላይ ከጆርጅ ዌስቲንግሃውስ ጋር በመተባበር የዓለምን የኤሌክትሪክ መሰረተ ልማት አብዮት ፈጥረዋል። ነገር ግን ቴስላ በዚህ አላቆመም። እንደ ገመድ አልባ ዓለም አቀፍ ግንኙነትና ኤሌክትሪክን በአየር ላይ ማስተላለፍ ያሉ የሬዲዮ ሞገዶችን፣ የገመድ አልባ ማስተላለፊያዎችን፣ የኢንደክሽን ሞተሮችንና የሳይንስ ልቦለድ የሚመስሉ ሀሳቦችን እንኳን ሞክሯል። ከዋና ዋና ፕሮጀክቶቹ አንዱ ወርደንክሊፍ ታወር ሲሆን ይህም ገመድ አልባ የኃይል ማስተላለፊያን ለመፈተሽ የተገነባ ግዙፍ መዋቅር ነው። ምንም እንኳን ባይጠናቀቅም ያ ፕሮጀክት የቴስላ ፈጠራ ገታ እናድርገውና ስለነበረው ህይወት እንመልከት። በ1943 ኒውዮርከር በተሰኘው ሆቴል በሚኖርበት ሆቴል ሞቶ ተገኘ። በኋላ የግል ይዞታውና ለ10 ዓመታት የለፋባቸው በ80 ትልልቅ ካርቶኖች ተሰድረው የነበሩ ሳይንሳዊ የምርምር ውጤቶችና ግኝቶችን የያዙ ፋይሎች ነበሩት። ልክ ህይወቱ እንዳለፈ በፍጥነት በቦታው ላይ ተገኝተው የነበሩት በኤፍቢአይ አባላትና የውጭ ዜጎች ንብረት ባላደራ ኤጀንሲ በሚባል የመንግስት አባል አካላት እነዛ ካርቶኖች ተወሰዱ። እነዛ ሚስጥራዊ የምርምር ውጤቶች ከተወሰዱ ከ9 ዓመታት በኋላ እንዲመለሱ በፍርድ ቤት ተወሰነ። ለወራሹም ሲተላለፍ 20 የሚሆኑ ካርቶኖች ተሰውረው ነበሩ። ይህም ተከትሎ ግራ አጋቢ ነገሮች አንድ ባንድ መሰማት ጀመሩ። የቴስላ አእምሮ በዙሪያው ካለው ዓለም ጋር ተመሳሳይ ደረጃ ላይ አልነበረም። ኩባንያዎች የመብራት አምፖሎችን፣ ሞተሮችንና ቀላል የኤሌክትሪክ ስርዓቶችን ለማሻሻል ሲሞክሩ ቴስላ ገመድ አልባ ኢነርጂን፣ ሮቦቲክስን፣ የርቀት መቆጣጠሪያ፣ ዓለም አቀፍ ግንኙነትና ራዳር የሚመስሉ ቴክኖሎጂዎችን በመንደፍ ስራ ተጠምዶ ነበር። ከሌሎች ፈጠሮች ጋር አልተፎካከረም። በይበልጥም የወደፊቱን እያሰበ ነበር። እናም ለዚህ ይመስላል በህይወቱ በኋለኛው ዘመን ባሰፈረው ማስታወሻ ላይ ይህ ዘመን የእናንተ ሊሆን ይችላል፣ ቀጣዩ ዘመን ግን የኔ ነው ሲል የተደመጠው። ቴስላ የኢኮኖሚ ወይም የፖለቲካ ጨዋታ ላይ ግድ አይሰጠውም። ባለሀብቶች ገንዘብን በፍጥነት ሊያስገኙ የሚችሉ ፈጠራዎችን ይፈልጉ ነበር። ቴስላ ምንም ገንዘብ ባያገኝም እንኳ የሰው ልጅ ሊያሻሽሉ የሚችሉ ፈጠራዎችን ይፈልግ ነበር። የሮያሊቲ ክፍያዎችን ትቶ ትርፋማ ስምምነቶችን ውድቅ አደረገ እና ያለምንም የትርፍ ዋስትና ከፍተኛ ገንዘብ የሚጠይቁ ሀሳቦች ላይ አተኩሯል። ቴስላ ካሰባቸው ሀሳቦች ትልቁ ሀሳብ የወርደንክሊፍ ታወር ነው። የቴስላ ምልክቶች በዓለም ዙሪያ ገመድ አልባ የሆኑ የኤሌክትሪክ ማስተላለፍ ነበር። ይህም ድፍረት የተሞላበት ሙከራ ነበር። ለብዙ ሰዎች የሳይንስ ልቦለድ፣ ለባለሀብቶች ማለቂያ የሌለው የወጪ ጉድጓድ፣ ለመንግስታት አወዛጋቢ ክስተት ነበር። በቂ ገንዘብ ከሌለ ፕሮጀክቱ ወድቋል። እናም በሱ ምክንያት የብዙ የቴስላ አስፈሪ ህልሞች ታማኒነት አጥተዋል። እና በእርግጥ ከሞተ በኋላ በወረቀቶች ዙሪያ ያለው ሚስጥርና ለማግኘት አዳጋች ሆኗል። አዎ የመንግስታት ኤጀንሲዎች ዶክመንቶችን ሰብስበዋል። እና ቴስላ ለምን በእውነት አልተደነቀም? ምክንያቱም በትርፍ ላይ ያተኮረ ለባለሀብቶች ጥቅም የሚሰጥ ሳይሆን ዓለምን ለማገልገል ያሰበ ስለነበረ ይመስላል።
በ1800ዎቹ መጨረሻ ላይ ሁለት ድንቅ ፈጣሪዎች ቶማስ ኤዲሰን እና ኒኮላስ ቴስላ የኤሌክትሪክን የወደፊት ሁኔታ ለመቅረጽ ሞክረዋል። ሚካኤል ፋራዳይ ዳይሬክት ከረንትን፣ ኒኮላስ ቴስላ ኦልተርኔቲቭ ከረንትን ሰርተዋል። ኤሲ በርካሽ እና በብቃት ረጅም ርቀት መጓዝ ይችላል። ቴስላ መላውን ከተሞች ለማብራት አስፈላጊ ነው ብሎ ያምን ነበር። የቶማስ እና የኒኮላስ ቴስላ ለመግባባት ቶማስ ኤዲሰን ኤሲ አደገኛ መሆኑን ለህዝብ ለማሳመን ሞክሯል። እንዲያውም ነጥቡን ለማስረዳት ድራማዊ ሰልፎችን አዘጋጅቷል። ለምሳሌ ኦልተርኔቲቭ ከረንት የመብራት አይነት የሰውን ልጅ ይገላል፣ ዳይሬክት ከረንት ግን የሰው ልጆችን ሊይዝም ሆነ ሊገል አይችልም ብሎ የቴስላን ስሪት ለማጣጣል ሞክሯል። ቴስላና ዌስቲንግሃውስ ኒያግራ ፏፏቴ ኤሌክትሪክ ኃይልን ማመንጫ ለመገንባት ጨረታ ሲያሸንፉ የለውጥ ነጥቡ መጣ። ትልቅ ስኬት ነበር እና ኤሲ በዓለም ዙሪያ ለኤሌክትሪክ መስፋፋት ትልቅ እርምጃ ሆነ። ምንም እንኳን ቢጋጩም ኤዲሰን እና ቴስላ ሁለቱም ዘመናዊውን ዓለም የቀረጹ ውርስ ትተዋል። ፉክክራቸው ፈጠራን በማስፋፋት ወደፊት ገፉ። እናም ከተሞቻችን አሁን እነሱ በፈጠሯቸው ፈጠራዎች አማካኝነት አሁንም ድረስ የኤሌክትሪክ መብራት ይጠቀማሉ። ስለተመለከቱ እናመሰግናለን። ይህንን የሳይንስ ታሪክ እይታ ከወደዱት ላይክ፣ አስተያየት መስጠትና ሰብስክራይብ ማድረጎን አይርሱ።